ትልቁ የዘንድሮ ኢንትራንስ ኤግዛም አድቫንቴጅ ከ11ኛ ክፍል ወደ 12ኛ ክፍል ለሚገባ ተማሪ ነው። ማትስ ላይ ብዙም ሶሻል ተማሪ ሲሳተፍ አላይም። ልትፈተኑ 2 ቀን ቀርቷቸዋል ወይ 3 ቀን ይቀራቸዋል አይደለ? ይሄ በዚህ ጊዜ ምንድነው ማወቅ ያለባችሁ? ፈተናውን መስራት ሳይሆን የፈተናው አወጣጥ ኬት ነበረ፣ ኬት ላይ እኔ ተዘጋጅቼ ሄድ አሞሪን አዘጋጅቼ ሄድ ወይም ደግሞ ሰላም ተማሪዎች እንዴት ናችሁ? እንግዲህ ዛሬ በዚህ ቪዲዮ የምናየው ማለት ነው የኢንትራንስ አወጣጥ እንዴት ነበረ የሚለውን ነው ማለት ነው። የኢንትራንስ እንዴት ወጣ የሚለውን በዚህ ቪዲዮ የምነግራችሁ ይሆናል ማለት ነው። ምክንያቱም አንደኛ ራውንድ ላይ እንዳያችሁት ነው፣ ሁለተኛ ራውንድም እንዳያችሁት ነው ማለት ነው። ስለዚህ ኢንትራንስ እንዴት ወጣ የሚለውን ዛሬ የምነግራችሁ ይሆናል ማለት ነው፣ ሙሉ በሙሉ ማለት ነው። ከዚህ በፊት እንደሚነገረው ኦንላይን ስለሆነ ብዙ ሰው ብዙ ቪዲዮዎችን ማየታችሁ ሊሆን ይችላል። ኢንትራንስ ቀላል ነው፣ ኢንትራንስ ዝም ብሎ የሚመለስ ነገር ነው ምናምን ብሎ ይወራል እና እንደዚህ ያን ነገር አለ። እንግዲህ 2017ን አይታችኋል ኦልሬዲ አይደለ? 2017 ምን እንደሚመስል ኢንትራንስ ኤግዛም ምን እንዳስነበረ አይታችኋል። 18 በጣም ለሃይ ሆኜ ኢንትራንስ ቦዝድ ኖሮ ብላችሁ አስባችሁ ሊሆን ይችላል አይደለ? ዘንድሮ ደግሞ ኢንትራንስ ኤግዛም ከተፈተናችሁ በኋላ ምን እንደመሰለ አይታችኋል አይደለ? ኢንትራንስ ኤግዛም የባለፈው ዓመት የ2017 ኢንትራንስ ኤግዛም በብዛት የወጣው ከ11ኛ ክፍል እና ከ12ኛ ክፍል ነው። የዘንድሮ ዓመት ደግሞ የወጣው የ11ኛ እና የ12ኛ ክፍል ያናል አይደለም፣ በጣም ትንሽ ናቸው። ኢቨን 12ኛ ክፍል ውስጥ ራሱ ብታዩ ማለት ነው 12 ውስጥ የወጣው ላይክ ባዮሎጂ ልትወስዱ ትችላላችሁ። የፈለጋችሁትን ራውንድ 1 የተፈተኑትን እንደገመገመው ማለት ነው። ከ12ኛ ክፍል የወጣው ያንም አይደለም፣ ያናል አይደለም። የሚያስፈልገውን ላይክ ማወቅ የሚያስፈልገው ነው እንጂ ትሪኪ ሆኖ የሚከብድ ሆኖ ጥያቄ ሲበዛ ታውቃላችሁ እንደሚከብድ ጥያቄ። አሁን ለምሳሌ ግሬድ 11 ላይ ብዙ ጥያቄ ይመጣ ብዙን ተመልሶታላችሁ፣ ግን ከዛ ውስጥ የሚከብድ ደግሞ ያመጣሉ። ምክንያቱም ሁሉም ቀላል አይሆንም። በዚህ ግን ያመጡት እንዴት ነው? የ12ኛ ክፍል ያመጡት ሁላ በጣም ቀላል ነው ማለት ነው። ብዙ አይደለም፣ 1-10 ቢሆን ነው። ኦኬ 1-10 ምናምን ቢሆን ነው ማለት ነው። ማለቴ ከአንድ ሳብጀክት እና የ11ም እንደዛው ነው። የ10 እና የ9 ነበረ በብዛት ያማከረው። በብዛት እንደውም የ10 በለጥ ይላል፣ ከዛን የ11 ነበረ እና ከዚህ በፊት ተናግሬ ነበረ። ገብታችሁ ማየት ትችላላችሁ ቪዲዮ ማለት ነው። 2017 ላይ የ11 እና የ12 በጣም አመጡ። ይህ ማለት 2018 ላይ 11 እና 12 ያመጣሉ ማለት አይደለም። ለምንድን ነው 11 እና 12 ያመጡት? የ10ኛ ክፍል ምን ነበር የተማሩት እነሱ ካስታወሳችሁ? ኦልድ ነበር የተማሩት። እኛ ግን 2018 ዘንድሮ የሚወስዱት ተማሪዎች ኒው ነው የተማሩት አይደል? 10ኛ ክፍል። ለዛ ነው 10ኛ ክፍል በደንብ የበዛው ማለት ነው። እነሱ አዲስ የተማሩት 11ኛ እና 12ኛ ብቻ ነው አዲስ የተማሩት። ለዛ 11ኛ እና 12ኛ ይበዛባቸዋል። ገብቷቸዋል አይደል? ኦልድን ብዙም ማካተት አልፈለጉም። ላይክ ብዙም ኦልድ ሆኖ ኒው ውስጥ ያለውን ብቻ ነው ማምጣት የፈለጉት። እንደዛ የሆነ ደግሞ ብዙ የለም፣ እሱም አይከብድም። ለዛ ነው 10 እና 9ን ብዙ አላመጡት 17 ላይ ማለት ነው። 2017 ላይ 2018 ላይ 9 ኦልሬዲ ኦልድ ነው አይደለ? ኦልድ ውስጥ ሆኖ ኦልድ ነው የተማራችሁት ኦልሬዲ ያታወቃል። ኦልድ ውስጥ ሆኖ ኒው ውስጥ የመጣ ማለት ነው፣ ደግሞ የመጣ እሱን አምጥተዋል። እሱ ኖርማል ነው አይቀርም፣ እንደዛም ተብሏል አይደለ? እሱ መጥቷል አሁንም ማለት ነው። ግን 10ኛ ክፍል ላይ ለምን በዛ ካላችሁ 10ኛ ክፍል እናንተ ምድር የተማራችሁት ኒው ነው የተማራችሁት። ከ10ኛ ክፍል ማማከል ነበረባችሁ። ለዛ ነው አይደለ? ከ10ኛ ክፍል ስንት ጥያቄ ብዙ ጥያቄ ነው መጣው። በዛው 10ኛ ክፍል ፊዚክሱን ላይ ብትወስዱ ማለት ነው ፈርስት ራውንድ ወሰዱ። ከ6ኛ ዩኒት ከዩኒት 6 ውስጥ ላይ የመጣው በጣም ብዙ ጥያቄ ነው። እንደዛው ምንድነው ምን ያማከለ ፊዚክስ ሲጀመር ፊዚክስ እና ማትስ ምናምን እነሱ ብዙ መምዛት የለባቸው። ምክንያቱም 60 ጥያቄ ናቸው። 60 ጥያቄውን ከ4 ግሬድ ማካተት ስላለባቸው ብዙም አላካተቱም። ግን 10ኛ ክፍል በጣም በዝቷል ማለት ነው። ኦኬ ይሄን ኤክስፔክት ማድረግ አለባችሁ። ከዚህ ቪዲዮም ተናገሬ ነበር የምር እና ይሄ ነው ማወቅ ያለባችሁ። እና ደግሞ 11 እና 12 ያልኳችሁ 11 እና 12 ቤዚክ ናቸው። ዩኒቶቻቸውም ይበዛሉ። ማትስን ከወሰዳችሁ ዩኒቱ በጣም ብዙ ነው አይደል? 8 ምናምን ዩኒት ነው አይደል? 8ቱ ዩኒት በጣም ኤሴንሻል ናቸው። በጣም አስፈላጊና በጣም ጥያቄ የሚወጣበት ነው ክፍል ነው። ለዛ ብዙ ተማሪ ያጠናዋል ምናምን ነገር ኮንሰርን ላይ ያደረጉም እና ደግሞ ኦንላይን ኤግዛም ስለሆነ ጥያቄዎቹ አይረዝሙም። ጥያቄዎቹም ደግሞ ካልኩሌሽን ከሆነ ካልኩሌሽን ይጠይቅና ካልኩሌሽን ጥያቄ ከሆነ ይጠይቅና ከስር ያመጣላችኋል። ይሄ አርጉ ምናምን በቃ ብዙ አያበዙም። ከዚህ በፊት 2016 ተሰርታችሁ ከሆነ ወይም 2018 ሰርታችሁ ከሆነ ይሄኛው 2018 ጨዋታው ነው የሚሆንባችሁ ማለት ነው። ማለትም አንዳንድ ተማሪ ደግሞ አለ ለምሳሌ ፈርስት ራውንድን ይሰራና ሰርድ ራውንድ ላይ የሚፈተን ከሆነ የፈርስት ይሰራል፣ የሰከንድ ይሰራል፣ ሰርድ ላይ ይሄዳል።
ሰከንድም ሰራ ፈርስትም ሰራ ዋጋ የለውም። ምንድነው ይሄውን ሰዓቱ ደርሷል ማለት ልትፈተኑ 2 ቀን ቀርቷችኋል ወይ 3 ቀን ይቀራችኋል አይደለ? ይሄ በዚህ ጊዜ ምንድነው ማወቅ ያለባችሁ ፈተናውን መስራት ሳይሆን የፈተናው አወጣጥ ኬት ነበረ ኬት ላይ እኔ ተዘጋጅቼ ሊድ አሙሪን አዘጋጅቼ ሊድ ወይም ደግሞ በ2 ቀን ምናምን የሚቀራችሁ ከሆነ ፎርሙላ ምናምን መለማመድ የሆነ የሚከብዳችሁ ቦታ ሄዳችሁ ዝም ብሎ ሪቫይስ ማድረግ ከልጆች ጋር ምናምን ቢሆን እንጂ ጥያቄ ሰርታችሁ ብትሄዱ ከሆነ ምንም ጥያቄው ቀጥታ አይመጣም። እሱ የሚሆን የነበረበት ከ3 ሳምንት በፊት ወይም ደግሞ ከ1 ወር በፊት እንደዚህ ብትለማመዱ በጥያቄ ብትለማመዱ ችግር የለውም ታዳብራላችሁ። አሁን ግን ባይሆን ኖት እንኳን ይሻላል። ኦኬ ኖት ማለት ዝም ብሎ አንድ መጽሐፍ ወስዶ ማንበብ ሳይሆን የሚከብዳችሁ ቦታ ሄዳችሁ ቲክ አድርጋችሁ መስራት ነው እንጂ እንደዚህ መጥፎ ነው ማለት ነው። ስለዚህ ይሄ ነው ስፔሻሊ ደግሞ ለሶሻል ሳይንሶች እንግሊዝኛና ማትስ ላይ ማዘጋጀት ያለበት። ስፔሻሊ ምንድነው ሶሻል ሳይንሶች ኤክሰሳል ሊሚት አላቸው ምን ላይ ማትስ ላይ ብዙም ሶሻል ተማሪ ሲሳተፍ አላይም። አይ ቲንክ የእነሱ አብዛኛው ትምህርት ምንድነው ሽምደዳ ላይ ምናምን ነገር ስላተኮረ ሊሆን ይችላል። ለዛ ማትስ ላይ ብዙም አይሰሩም። ማትስን ይፈራሉ ጭራሽ። በቃ ማትስን እንደ ሌላ ነገር ነው የሚያዩት። በቃ ማትስን እንደ ላይክ እንዴት ልበላችሁ በጣም ነው ይፈሩ። በቃ ሲጀመር ቀጣይ ለምን እኮ ዩኒቨርሲቲም እኮ ማትስ መማራቸው አይቀርም። ላይክ ማትስ እኮ አይቀርም የትም ቦታ ግን እንደማይለቀ ዘንድሮ ብቻ እንደሚማሩት ነገር ለኢንትራንስ ብቻ በቃ እንደሆነ ነገር አድርጎ በጣም ያከብዱታል፣ ይፈራሉ ምናምን ነገር። ኢንትራንስ የዘንድሮ የመጣውን ማየት ትችላላችሁ ማለት ነው። እዛው ማሰብ ነው የሚጠይቃችሁ ማለት ነው። ግን ማሳሳት የሌለባችሁ ነገር ምንድነው ሳይኖቹን እንዳትሳሳቱ፣ ሲደምሩ ስትቀንሱ ምናምን እንዳትሳሳቱ። ምንድነው ኮንፊደንስ አድርጋችሁ ሰርታችሁ ይህን ጥያቄ ቀላል ሆኖ ሰርታችሁ መጨረሻ ላይ በካልኩሌሽን ምክንያት ስታጡት አስቡ። ሶ ዊርድ ሶ ይህን ነገር ኮንሳይደር በማድረግ ከገባችሁ አም ሹር ዩ ገና ዱ ዳት። እና ይሄ ነው ያለው እውነት ማለት ነው በዚህ ፈተና ላይ ዙሪያ ማለት ነው። እና ደግሞ ምንድነው ትልቁ የዘንድሮ ኢንትራንስ ኤግዛም አድቫንቴጅ ከ11ኛ ክፍል ወደ 12ኛ ክፍል ለሚገባ ተማሪ ነው። እንዴት እንደሆነ ላስረዳችሁ። ምክንያቱም አስቡት ራውንድ 3 ኤግዛም ማለት 3 አይነት የማትስ አሁን ለምሳሌ ማትስ ላይ ብታስቡ 3 አይነት የማትስ ኤግዛም አለ ማለት ነው። እንግሊዝኛውም እንደዛው ፊዚክሱም እንደዛው ማለት ነው። ሁሉም ነገር እንደዛው 3 አይነት አላቸው ማለት ነው። እንኳን 2017 ሳይሄዱ 2010 ምናምን ሳይሄዱ 2018 ላይ ቢለማመዱ አም ሹር ፐርፌክት ሆናላችሁ ማለት ነው። ከ11ኛ ወደ 12ኛ የምትገቡ ተማሪዎች አሁን ጊዜያችሁ አሁን ነው የምትጀምሩበት አሁን ነው ማለት ነው። ከዚህ በኋላ የምለቅላችሁ ቪዲዮ ለእናንተ ይሆናል ማለት ነው። ማለትም ኢንትራንስን እንዴት እንደምታልፉ ሳይሆን ኢንትራንስ ላይ እንዴት ከፍተኛ ውጤት አምጥታችሁ እንደምታልፉ ነው ማለት ነው ምነግራችሁ፣ ወይም ደግሞ ቲፖችን የምሰጣችሁ ማለት ነው። ከኤክስፔሪየንስ የተነስቼ እኔ ምን እንዳረኩት ከዛንም ጓደኞቼንም ኢንቫይት አደርጋቸዋለሁ እነሱንም አኩዬ ማለት ነው የምነግራችሁ ይሆናል ማለት ነው። ይህን ክረምትንና በጋውንም ጨምሮ እንዴት መስራት እንዳለባችሁ የሚገርም ፕላን አውጥቼ የምሰጣችሁ ይሆናል ማለት ነው። እናንተ ብቻ ኮሜንት በማድረግ አለን ማለታችሁ እንዳረሱ ማለት ነው። ለበለጠ መረጃ ሌላ ቪዲዮ ላይ እንገናኛለን። ጉድ ላክ ፎር ኤቭሪቲንግ